የተወደዳችሁ የኢትዮጵያ ቤተሰቦች እንደምን ቆያችሁ? ለአሁኑ የደረሱንን የተለያዩ መረጃዎችን ከዚህ እንደሚከተለው እናስደምጣችሁ። አበይት ነጥቦችን በቅድሚያ በጠቅላይ ሚኒስትር አብይ አህመድና ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል መካከል ውይይት ተደርጓል በሚባለው አጀንዳ ላይ መንግስት ምላሽ ሰጥቷል። ይህ መረጃ የወጣው ደግሞ ከወደ አማራ ክልል ነው ብሏል መንግስት። እንዴት? ዝርዝሩን ይዘናል። የቀድሞው የመከላከያ ሚኒስትር ፍርድ ቤት ቀረቡ። ይህ በእንዲህ እንዳለ የቀድሞው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የምስክርነት ሂደት ላይ ፍርድ ቤቱ ብይን አስተላልፏል። መረጃ ይዘናል። ጠቅላይ ሚኒስትሩ የኢትዮጵያን አትሌቶች ባስመዘገቡት ድል እንኳን ደስ አላችሁ ብለዋል። እሳቸው ይህን ባሉበት ወቅት ግን አንድ ኢትዮጵያዊ አትሌት እሳቸውንና በትግራይ ክልል እየተፈጸመ ነው ያለውን የዘር ጭፍጨፋ የሚቃወም ድምፅ አሰምቷል። ሌላኛው መረጃችን ነው። በኦሮሚያ ክልል በደረሰ የቦምብ ፍንዳታ ሰዎች ተገደሉ። ይህ የቦምብ ፍንዳታ የደረሰው ደግሞ በሚሊሻ ምረቃት ወቅት ስለመሆኑ ታውቋል። ሰሙታላችሁ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ህዝቡ እንቢ ማለት አለበት አሉ። በቅርቡ እሳቸውና ሌሎች የመንግስት ኃላፊዎች ከተሰነዘረባቸው ስድብ ጋር በተያያዘም ምላሽ ሰጥቷል። እናስደምጣችኋለን። የትግራይ ክልል በፌደራል መንግስቱ የልማት እቅድ ውስጥ ተካተተች። ለመሆኑ በትግራይ አፋርና አማራ ላይ ትኩረቱን ያደርጋል የተባለው ይህ የልማት እቅድ ምን ያክል ቢሊዮን ብሮች ይፈሱበታል? ዝርዝር አለን። በኢጋዱ ዋና ጸሐፊ ወርቅነህ ገበየሁና በሱዳን ባለስልጣናት መካከል ተፈጥሮ የነበረው ልዩነትን የኡጋንዳው ፕሬዝዳንት ማርገባቸው ተሰማም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። በመመሪያ አጽድቀናል ያሉት አቶ ሲራጅ ከመመሪያ ውጭ ግዢ ያከናወነ ስለመሆኑ አንስተን የገመገምነውና የደመደምነው ነገር የለም። ኮርፖሬሽኑ በመመሪያው መሰረት ግዢዎችን ሲያከናውን ነበር ብለዋል። ብርጋዴር ጀነራል ክንፈዳኛው የተከሰሱበትን የትራክተር አካላትን ያለ ጨረታ መግዛት ወንጀል ሲያብራሩ ለትራክተር አካላት ግዢ ከፖላንድ ብድር መመቻቸቱን ገልጸው የፖላንድ መንግስት ወለድ በሌለው መጠን ብድሩን እንሰጣቸዋለን ግን የትራክተር አካላቱን ከኛ ግዙ ብሎ የኢትዮጵያ መንግስትን በመጠየቁ በአቶ ኃይለማርያም ደሳለኝ መንግስት እውቅናና አቅጣጫ ሰጭነት የተከናወነ ግዢ ነው ብለዋል። ቴክኖሎጂ አበልጻጊ ሀገራትና ተቋማት የቴክኖሎጂ ቀመራቸውን በሚስጥር የሚይዙት ስለሆነም አይሰጡም በሚል በመንግስት ስለታመነ ሜቴክ የቴክኖሎጂ ውጤቶችን ያለ ጨረታ እንዲገዛ በመመሪያ ስለተፈቀደለት የትራክተር አካላቱን ገዝቶ በሀገር ቤት እንዲገጣጠሙ አድርጓል ሲሉም የቀድሞ ሚኒስትር መስክረዋል። በሌላ ዜና የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሚሰጡት የምስክርነት ቃል ላይ ፍርድ ቤቱ ውሳኔ አሳልፏል። የሜቴክ ዳይሬክተር የነበሩት ጀነራል ክንፈዳኛው ከተከሰሱባቸው 6 ክሶች መካከል በሁለቱ መዝገቦች ላይ አቶ ኃይለማርያም ደሳለኝ የመከላከያ ምስክር ሆነው ተቆጥረዋል። ይሁን እንጂ አቶ ኃይለማርያም ስራዬና ኑሬ ውጭ ሀገር ስለሆነም ተገኝቼ መመስከር ስለማልችል በቪዲዮ እንድመሰክር ይፈቀድልኝ ሲሉ ፍርድ ቤቱን መጠየቃቸውን መዘገባችን ይታወሳል። ይሁን እንጂ ፍርድ ቤቱ አስተዳደር ይህንን ለማድረግ የሚያስችሉ የቴክኖሎጂ መሰረተ ልማት ያለው ስለመሆኑ ለማረጋገጥ ጉዳዩ በይደር ቆይቶ ነበር። በዚህ ጉዳይ ላይ ብይን ለመስጠት የተሰየመው ችሎቱም አቶ ኃይለማርያም በቪዲዮ ኮንፈረንስ ለመመስከር ያቀረቡትን ጥያቄ በፍርድ ቤቱ እንደሚስተናገድ ገልጾ የሚመሰክሩበትን ቀን በተመለከተ ውሳኔ ለመስጠትና አዲስ አበባ ከሚገኘው ወኪላቸው ጋር ተከሳሽ ከነጠበቆቻቸው ባሉበት ለመነጋገር ለፊታችን ረቡዕ መጋቢት 14 ቀጠሮ ተሰጥቷል። ጠቅላይ ሚኒስትር አብይ አህመድና ርዕሰ መስተዳድር ደብረጽዮን ገብረ ሚካኤል ተወያይተዋል የሚለው መረጃ የተፈረቀው ከአማራ ክልል ነው ሲል የፌደራል መንግስት ተናገረ። ሁለቱ መሪዎች ያደረጉት ውይይት የለም ያሉት የኮሙኒኬሽን ሚኒስትሩ ለገሰ ቱሉ ይህንን መረጃ ያሰራጩት በስም ያልጠቀሷቸው የአማራ ክልል ኃይሎች ናቸው ብለዋል። የህወሓቱ ቃል አቀባይ አቶ ጌታቸው ረዳም ይህንን ወሬ የአዲስ አበባው መንግስት የተለመደ ጨዋታ ነው ብለው ከተናገሩ በኋላ አስተያየታቸውን የሰጡት ሚኒስትሩ ለገሰ ቱሉ ይህንን ጉዳይ ወደ አማራ ክልል መልሰውታል። ጉዳዩን በማስመልከት ለጀርመን ድምጽ ሬዲዮ የተናገሩት ሚኒስትሩም ሰላማዊ ሁኔታ እንዳይፈጠር የሚፈልጉ ኃይሎች ያሏቸው በተለይም አማራ ክልል አካባቢ ሰላምና መረጋጋት እንዳይፈጠርና የአማራው ማህበረሰብን ለማነሳሳት የተፈጠረ አጀንዳ እንጂ ጠቅላይ ሚኒስትሩ ከየትኛውም የህወሓት ታጣቂዎች ጋር ንግግር አላደረጉም ብለዋል። አጀንዳው እየተፈበረከ ያለው አማራ ክልል ውስጥ ነው ሲሉ የተደመጡት ሚኒስትሩ ለገሰ
የፌደራል መንግስት በክልሉ ሰላም እንዲመጣ እየፈለገ አይደለም በሚል ለመቀስቀስና ለማነሳሳት የሚጠቀሙበት ነው በማለት የተናገሩ ሲሆን ሁከት ለመፍጠር በሚንቀሳቀሱ ኃይሎች እንዲሰራጭ የተደረገ መረጃ ነው ብለዋል። አክለውም ህዝቡ መሪዎቹ ላይ አመኔታን እንዲያጣ ለማድረግ እየተሰራ ነው ሲሉም ራሳቸው የመጡበትን የአማራ ፖለቲካ ኃይል ተጠያቂ አድርገዋል። ይሁን እንጂ ትግራይና የፌደራል መንግስት የጦር መሪዎች ተገናኝተው መመከራቸውን በተመለከተ ኢትዮ ፎረምን ጨምሮ ሌሎች የመገናኛ ብዙሃን ለሰሩት ዘገባ ከመቀለም ሆነ ከአዲስ አበባ መንግስት እስካሁን በይፋ ማስተባበያ ሲሰጥ አልተሰማም። እስካሁን ግን በሁለቱ መንግስታት መሪዎች መካከል ውይይት ተደርጓል የሚለውን ዘገባ ሁለቱም አስተባብለዋል። ጠቅላይ ሚኒስትሩ ኢትዮጵያን አትሌቶች ባስመዘገቡት ድል እንኳን ደስ አላችሁ ሲሉ ገልጸዋል። እሳቸው ይህን የእንኳን ደስ አላችሁ መልእክት ባስተላለፉበት ቀን ግን አንድ ኢትዮጵያዊ አትሌት ዘር ጭፍጨፋ ይቁም ሲል በአደባባይ ተቃውሞን አሰምተዋል። በኒውዮርክ በተካሄደ ግማሽ ማራቶን ውድድሩን ሶስተኛ በመውጣት ያጠናቀቀው አትሌት ተሾመ መኮንን የተቃውሞ ድምጹን ሲያሰማም ተሰምቷል። ከዚህ በፊት ምስራቅ አውሮፓን ጨምሮ ቆይቶን በኢትዮጵያ ኢህአዴግን ለመቃወም በተግባር ላይ ሲውል የታየው ሁለት እጅን ከፍ አድርጎ በማጣመር ተቃውሞን የመግለጽ መንገድን ሲጠቀም ተስተውሏል። አትሌት መኮንን የትግራይ ክልል ጭፍጨፋ ይቁም የሚሉና ጠቅላይ ሚኒስትር አብይ አህመድን የሚወቅሱ መልእክቶችንም ውድድሩን ካጠናቀቀ በኋላ በዓለም አቀፍ ጋዜጠኞች ፊትና በቀጥታ ስርጭት አስተላልፏል። ኢትዮጵያን አትሌቶች ገዢ ስርዓቶችን ሲቃወሙ ያሁኑ የመጀመሪያው አይደለም። አትሌት ፈይሳ ሌሊሳም የህወሓት ኢህአዴግን ስርዓት ለመቃወም ያለመ ድርጊትን ኢትዮጵያን ወክሎ በተሳተፈበት መድረክ ላይ ካንጸባረቀ በኋላም የመጣው ለውጥ ተከትሎም ወደ ሀገር ውስጥ በመግባት ለአሁኑ ስርዓት በተለያዩ መንገዶች ድጋፉን ሲያሳይ ተስተውሏል። ጠቅላይ ሚኒስትር አብይ አህመድና የአሜሪካ ኤምባሲን ትናንት በሰርቢያ ቤልግሬድ የተደረገውና የተጠናቀቀው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ላይ 4 ወርቆችን ጨምሮ 9 ሜዳሊያዎችን በማስገኘት ኢትዮጵያ ከዓለም ቀዳሚ ያደረጓትን አትሌቶች ባወደሱበት ዕለት በዛው በአሜሪካ ደግሞ በሌላ ኢትዮጵያዊ አትሌት ጠቅላይ ሚኒስትሩ ተኮንነዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ህዝቡ እንቢ ማለት አለበት አሉ። በቅርቡ በተከበረው የአድዋ የድል በዓል ላይ በከተማ ወጣቶች ጠንከር ያለ ትችትና ተቃውሞ የገጠማቸው ከንቲባም መሳደብ መንግስትን መተቸት አይደለም ብለዋል። የህዝብ አብሮነትና አንድነትን ለመከፋፈል በተራ ስድብ እሴቶችን መሸርሸር መታቀብ እንደሚገባ ያሳሰቡት ከንቲባዋ ወጣቶችን ስራ ከማስያዝና ነጋቸውን በመገንባት ፋንታም የወረደ ስብዕና እንዲላበሱ የፖለቲካ መጠቀሚያ ለማድረግ የሚሰሩ ኃይሎች አሉ ሲሉ ወቅሰዋል። እርሳቸው ምንም የፖለቲካ ሐሳብ የሌላቸው ሐሳባቸውን አቅርበው ህዝብ አዋይተው እንዲመርጣቸው ማድረግ ያልቻሉ በማለት የጠቀሷቸው ኃይሎች የህብረተሰብ እሴትን የሚሸረሽሩ ናቸው ባይ ናቸው። እንዲህ ያለው ነገር መንግስት ብቻውን ሰርቶ አይጨርሰውም ያሉት ወይዘሮ አዳነች አቤቤ ህዝቡ ራሱ እንቢ ማለት አለበት ብለዋል። የመረጠ ህዝብ ድምጽ መከበር አለበት ሲሉ የተደመጡት ከንቲባም መንግስትን መተቸት በስድብና ማዋረድ አይደለም ብለዋል። በቅርቡ ከነዚህ ከተሰሙ ተቃውሞዎች ጋር በተያያዘ በርካታ የከተማ ወጣቶች እየታደኑ እየታሰሩ ስለመሆኑ መዘገባችን ይታወሳል። በምስራቅ ሸዋ ቡልቡላ ከተማ በሚሊሻ መርቃት ላይ በደረሰ የቦምብ ፍንዳታ ቢያንስ 4 ሰዎች ሞቱም። ከትናንት በስቲያ በዚህ አካባቢ ቡልቡላ ከተማ በተካሄደ የሚሊሻ መርቃት ላይ በደረሰ የቦምብ ፍንዳታ የ12 ዓመት ታዳጊን ጨምሮ የ4 ሰዎች ህይወት ማለፉ መንግስት ግን በጀት ሊልክልን አልቻለም ሲልም ቅሬታውን አቅርቦ ነበር። የትግራይ ቴሌቪዥን የክልሉ ማህበራዊ ጉዳይ ኃላፊ አቶ ሙልጌታ ደባልቀውን ጠቅሶ ባሰራጨው ዘገባ በቅርብ ጊዜ እርዳታ ካልገባ ከግማሽ በላይ የትግራይ ህዝብ ያልቃል ሲል ማስጠንቀቃቸው አይዘነጋም። እቀባው የበረታ በመሆኑ በመጥፋት አፋፍ ላይ እንገኛለን። እቀባው እስከ ሚያዝያ 9 2014 ድረስ ከቀጠለም ግማሽ የትግራይ ህዝብ ያልቃል። ብዙዎች በመድኃኒት እጥረት እየሞቱ ነው። ለቤተሰቦቻቸው መሰረታዊ አቅርቦት ማቅረብ ባለመቻላቸው ደግሞ በርካቶች ራሳቸውን እያጠፉ እንዳሉ ሪፖርቶች እንደደረሱት ይገልጻሉ።